That is cinema. Welcome to the court. Not bad. Woo! Nice. Camera. ጸጉሬ እንዴት? እሺ ወይም ቪዲዮ ኤዲት የሚያደርገው ናሆም ነው። ሰላም ብለናል። ሰላም ጤና ይስጥልኝ። እንዴት ናችሁ? የባለፈውን ቪዲዮ ፈገግ ብዬ ጀምራልኩና ከዛ ተውኩት። ለምን ስለደሰት ፈገግላለሁ። ሰላም እንዴት ናችሁ? ደህና ናችሁ? ዛሬ የቴኒስ ፕሮግራም ሰላም እንዴት ናችሁ? ዛሬ ቴኒስን እንለማመድ ነው። አለማማጃችን ወይም ማስተማሪያችን ሚኩ ይባላል። ተዋወቅ። ምንድነው? ሰላም እንዴት ናችሁ? ሚኪያስ እባላለሁ። የቴኒስ አሰልጣኝ ነኝ። እሳት ነኝ ምናምን። ሰላም እንዴት ናችሁ? ሚኪያስ እባላለሁ። ቴኒስ ተጫዋች ነኝ፣ እጫወታለሁ። ይሄው ከገባ ኮፒራይት ነው። ኮፒራይት ዋው ከት አይ ብቻ ቴኒስ ነው የምንጫወተው ዛሬ። ናቲ የመጀመሪያው ቴኒስ ነው የሚጫወተው። ያ ሆፕፉሊ ፊው ማንዝ ናቲን ፕሮፌሽናል አድርገን ከኔ ጋር ይኖራል። yes of course ከዛ ድረስ ግን ያው ናቲ ለማሰልጠን ተነስተናል ማለት ነው። yeah it's going to be a good journey I think of course. So today we're going to have a tennis session with Miku. የተወሰኑ ስቴፖችን ቤዚክ ነገሮችን ያስተምረኛል። so ስለ ቴኒስ ምንም አይዲያ የሌላችሁ ሰዎች ይሄ ቪዲዮ ሊጠቅማችሁ ይችላል በሚል ሐሳብ ይሄን ቪዲዮ ለመስራት አስበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል ደግሞ አዲስ ከሆናችሁ እስከዛሬ አይታችሁኝ ከማታውቁ ከሆነ ናቲ ይባላል። ለእናንተ ዩዝፉል ነው ብዬ የማስባቸው ቪዲዮዎችን እሰራለሁ። ሰብስክራይብ አድርጉ። It's going to be a long journey. በጣም ረጅም ጆርኒ ነው የምራመደው በዚህ በቪዲዮ ታሪክ ውስጥ። ለአመታት ስለምሰራ ለአመታት ቪዲዮ ስለምታገኙ ለአመታት የሚሆኑ ቪዲዮዎች እናንተ ስለሚመጣ ሰብስክራይብ አድርጉና ማየት ትችላላችሁ። ኤኒዌይስ አሁን ወደ ቴኒስ መጫወቻው ቦታ እንሄድና ለይመስል ላሳያችሁ። አመሰግናለሁ። ቴንክ ዩ ፎር ዋቺንግ። ጦርነቱ ምንድነው ዛሬ? ጦርነቱ ምንድነው? ሽት አላስኩትም እንደ ድሮን ያችሁ ትታያለች። ጦርነቱ ምንድነው ዛሬ? ድሮን ይዘናል እንደምታዩት። በድሮን እንዴት እንደምንጫወት ምናምን እንቀርጽላችኋለን። ታዩናላችሁ በደንብ ማለት ነበር። ጸዴን እኔ የመጀመሪያ ጊዜ ነው በድሮን ስቀርጽ አይ ፈታ ብለህ የሆነ ላይክ እስቲ እንጀምራለን። ሌትስ ጎ ማን 33 ደቂቃ ከዚህ በኢየሱስ ስም ቴክሳስ ውስጥ እንደዚህ ረጃጅም ደቂቃዎችን መንዳት የተለመደ ነው። ያው ትለምዱታላችሁ ስትኖሩ ባላ መኪና እዚህ እኮ ሰፈር እኮ መኪና አልፍ አንተ ምናምን ስታልፍ በብዛት ሳይ ልጅ እናንተ ብቻ ናችሁ የምታልፉ እና ድምጽ ከሰማሁ እናንተ ናችሁ። ከኔ ክፍል ደግሞ ይታያል። ትንመጣ ታይናለህ ማለት ነው። ማን ምን ያህል ፓርኪንግ እንደሚቸገር ምናምን ያስታውቃል። በጣም እኔ የሚቸገር ነው አኬብ ሰባ ካይናገር እንጂ በዛሬ ቪዲዮዎች ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ያው እንደ ቅድም እንዳልኩት ለቻናል አዲስ ከሆናችሁ ሰብስክራይብ። ሌትስ ጎ ሌትስ ሮል። ደርሰናል ህዝበታት ሰላም እንግዲህ ደርሰናል። አሁን ወደ ቴኒስ ቦታው ልንሄድ ነው። እዛ ጋር ነው ቴብል ስኬትቦርድ ያለው። ይሄ ቦታ ምን ይባላል? ቤልት ላይን ፓርክ ነው የሚባለው። ማዘር ቤልት ላይን ነው የምትለው፣ ግን ወደ ቤልት ላይን አካባቢ ነን፣ ሪቻርድሰን አካባቢ። ይሄንን ይመስላል። እዚህ ጋር ልጆች ምናምን የሚጫወቱበት ነገር አለ ምናምን። ቦርሳዬ ነው። let me help you bro። ያዛት ነው ምስል እስቲ ዛሬ is it like this? አሰልጣኝ ነው የምትመስለው። ኧረ እባክሽ I like the shoe though. I like what? The shoe. ኧረ እባክሽ Thank you። ዛሬ ቴኒስ ልንጫወት ነው። ያው ቴኒስ ለምታዩት ቴኒስ ተጫዋች መስያለሁ። አልችልበትም እኮ ነው፣ የሆነ ዘገባ ነው የማደርገው። ቪዲዮ አልችልበትም መስለ ዘገባ ነው የማደርገው። ላሳያችሁ። ይሄ ነው መጫወቻው። መምጣት የምትፈልጉ ሰዎች ዳላስ ቴክሳስ ሪቻርድሰን አካባቢ ቤልት ላይን ሮድ። ቁጥሩን ላስቀምጠው። ቁጥሩን ስክሪን ላይ አስቀምጥላችሁ። እየተራቀቁ ነው ከመጣንላችሁ። ሀበሻ አለ። ያው ሁሉም ቦታ ሀበሻ እንደምታገኙት ያው ፊት ለፊት የምትወጣውን ሀበሻ ያሰለጠነችው ነው። እሱ ኳስ እንትን አለች። የቱ ጋር ነው የምንከፍለው? ውስጥ እንዴት ነው? ሰላም አንተ ሰላም ስትል ግራ ታጋባቸዋለህ። ህንድ ነው ሰላም እያለ እኮ ነው። ሰላም በህንደኛ ሰላም ነው እንዴ? ሰላም ነው በህንደኛ እንዴ? አላውቅም። ባይዘው በህንደኛ ሰላም ነው እንዴት ነው ማለት ሁላ ዛሬ መስቴንግ ነው መስቴንግ አይደለም። ማወቅም አለብሽ ቢያንስ በህንደኛ ሰላም ነው እንደማለት ማወቅ አለብኝ። እዚህ USA 2023 USA ሊግ ናሽናል ቻምፒዮንሺፕ እዚህ ነበር የተካሄደው። ኧረ እባክህ ዋው 2023 አልተሳተፍንም ነበር። ቻምፒየንስ ሊግ እዚህ ነበር የተካሄደው። ቻምፒየንስ ሊግ መቅረጽ ይቻል ይሆን? why not? Should we ask them? How you doing? Okay. You doing good? Good. It's are there any courts available? Oh yeah. All right. We'd like to take one. ቦታው ይሄን ነው የሚመስለው። Can I record a video for my YouTube? What's that? Can I record a video for my YouTube? Sure, no problem. Oh, thank you so much. Yeah. So ይሄ ለሚተፋው የለም እንዴ? ይሄ የሚተፋው አይደለም? ውጪ ነው። ውጪ ነው። ኦኬ። የቴኒስ ኳሶች እዛ ጋር አለ። ራኬቶቹ ምናምን ራኬት ነው የሚባለው። መያዣው ራኬት ነው የሚባለው። ኳሱስ በእንግሊዝኛ ነው የሚባለው? It's called ball.
ቦል ቴኒስ ቦል ያ ቴኒስ ቦል ይሄ ነው። እዛ ራኬት ደግሞ እኛው ራኬት ይባላል። ውድ ነው። ወደ $300 $250 ይኸውላችሁ በጣም ውድ ነው። ምን አይነት በሽተኞች እንደሆነ አላውቅም፣ ግን ይኸውላችሁ $29 ምናምን አለ። ይሄ $29 ምናምን ራኬት ነው። ከፍ ስትሉ 99 ምናምን አለ። እዛ ወደ ጎን ስትሄዱ እስከ 200 እታች ያለው የህፃናቶች ናቸው። እታች ያለው የህፃናቶች ነው። እነዚህ ይሄ ላይ ያለው $259 አንዳንዱ ላስጎበኝ ማየት ይቻላል። እንደዚህ አብሮ ማየት ይቻላል። These are all the rackets. My racket that I currently play at is this one. Okay. Played V998 የሚባለው V998. Yeah, it gives me so it's pretty same as ይሄኛው Pro Staff V14. ልዩነቱ ምንድነው? This is more like እጅ ላይ ይቀላል, more or less weight. So እጅ ላይ ይቀላል፣ elbow በተለይ pain እንዳያመጣ በጣም ይረዳል። እዚህ ጋር this one is the new RF Roger Federer racket ነው። RF01 የሚባለው የሮጀር ፌዴረር ራኬት የሰራው ነው ሪቴል ካረገ በኋላ። እነዚህ አዳዲስ የመጡ ክላሽ የሚባሉት ራኬቶች ናቸው። ዊልሰን ክላሽ ብዙ ሰዎች ይመርጧቸዋል። አዳዲስ ሰዎች ልትወደው ሊመች ይችላል። And then we have this one የኮኮ ጎልፍ racket. It's like the Boom 98. አሪፍ ነው። Almost 300 this one too. 300? Yeah. 300 for the racket? Yeah. Can we take some balls too? Yeah, go ahead. Appreciate that. መቅረጽ መቻሉ ደስ ብሎኛል። ብዙ ቦታ መቅረጽ ይችላል። You see this one? የኳስሊነትም አለ። This is ለምንድን ነው ቀይ የሆነ ይሄ? It's የህፃናቶች ቦል። እንደ ስዊሺ ነው ደግሞ። Most tennis people የሚጀምሩት ልጅ እያሉ ናቸው። So ይለያያል። ይኸውላችሁ እንትኑ ራሱ ኳሱ ራሱ ልዩነት አለው። ላይ ይሄ ስምጥ ይላል፣ ይሄኛው ወፍ ጠንካራ ነው በጣም። Yes, sir. Walt didn't know. He said, well, yeah, I got a text from Done? ስንት ብር ከፈል? It's about $3 per ሰው $3 per person, $7 out with tax. ለሁለታችን 7 ብር ጥሩ ነው። It's nice. And you can get balls እና በደንብ መለማመድ ይችላል። course open at 6. If you play with the ball machine, it's $15 per string. ሶ ኩል ማን ራኬት ሪስትሪንግ ራኬት እንደዚህ ነው Yeah, የሚሰራው። I believe so. ስትሪንጉ ከተጫወትክበት በኋላ in couple months ራሱ ስትሪንጉ ሉስ ይሆናል, which means ኳሶቹ በደንብ አይመቱም። ኦኬ So እዚህ ታመጣዋለህ፣ ስትሪንግ ትገዛለህ። usually $30 ብር ምናምን ይፈጃል። ከዛ በኋላ ሙሉውን ይወጥርላል። ሙሉን ውጥሩ ይሰጠዋል። You guys, when you go on court 4, I don't think anybody's going to be on Okay. court 7. Appreciate that. All right, have a good And one. it's right there on the far side, in the middle. Thank you. Okay, thank you so much, sir. All right, we are out now. I'm excited man. ቪዲዮ እየቀረስኩኝ ነው። ደግሞ ልነማመር ነው። ይሁ ጎል ስትላል በቃ በየትኛው ነው የምንገባው? ፎር ነው 7 ነው ያለና? Court 4 right there. 7. 4. Let's go court 7 and we're going to play some tennis today. 4 ነው ያለው። 4? Yeah. We're going to go to court 4 and we're going to play tennis. So that's going to be cool for today. I'm so excited. I'm so excited. Yeah, court አዲስ የተሰራ ያኛው? It wasn't there. Yeah. 7 and 8. I'm so excited. Is it locked? Welcome to the court. Welcome back. የሆነ ፊሊንግ አለው። Yeah, there is some That's feeling. me feeling. That's me feeling. ሽታው ራሱ ደስ ይላል, you know. It smells good, bro. It smells like home ትላለህ። It smells like home. ትራይፖድ ይዘህ መምጣት ነበረብህ። Why? ካሜራ ምን ላይ ታደርገዋል? Yeah, bro, I forget that. Brain. ምን መክተት ትራይፖድ ያስፈልጋል? የሚከዝ ድሮን ነው የሚቀርጸው። Oh yeah. Yeah, we're clever than that. Hopefully ድሮኑ ራሱን ይችላል። አይወድቅም እንደዚህ እዚህ ላይ ስቴብል መሆን ሆኖ መቅረት ይችላል። አዎ ይከተላሉላ። Really? ፎሎ ሞድ አለው። ማርያም መንካት ላይ አይጠበቅም። በስልክ ነው ደግሞ ኮንትሮል የምታደርገው። You know what? ፕሮፌሽናል መሰለህ ኮኖቹ ይወጣሉ። ኦኬ ለዛሬ ራኬት የሚሆነው ኧረ እባክሽ አንቺ ባለሀብት ነሽ። እኔ መስረቅ እችላለሁ እኮ ከእኔ ነው። This is my racket for today. Yes, I. US Open 05 G ምናምን it's like ጀማሪ ከሆንክ እሱ ራኬት በጣም አሪፍ ራኬት። Okay. It's very lightweight እና bigger head space. Okay. It's pretty much the same as this one but like very ቶሎ Is it cool? የሚቀዘቅዘው ነው። I mean, it's cool, right? Yeah, it's not like the big rackets እንደሚባሉት አይደለም. It's pretty cheap. Okay. You can buy like በ60 ብር ምናምን ታገኘዋለህ። 60 70 ብር። ያንተን ለምንድን ነው በጣም ኤክስፔንሲቭ ያደረገው? እስቲ አንተን አስነክኝ። Like there's a difference. You can feel it. አንተ ይሄ ላይት ነው በጣም። Actually no. This is the lighter one but that's more like እንትን ብሎ ነው የሰጡት። It's like so cool man. This is so cool. we start the day. So ድሮኗን እናስነሳትና ከዛ ስንጫወት ሲያለማምደኝ ምናምን ታያለህ። በአንድ ሰርቭ እንጀምር። What do you mean by one serve? ዝም ብለህ በቃ ሰርቭ ከሱ ነው ሰርቭ የሚደረገው። ከዚህ ጋር ነው? Yeah. So ሰርቭ ስታደርጉ መጀመሪያ ከዚህ ጋር ነው ሰርቭ የምታደርጉት ማለት ነው። እንደው መጀመሪያ ቤዚካሊ የምታደርጉት እንዴ አሪፍ ነው። ምንም አይደል። የመጀመሪያ ሰርቭ ቤት ዘመን ነው። It's not bad. ከግቢ ወጥቷል። You just cross the tennis center ሌላ ቦል What should I do man? ኖርማል It's gonna happen a lot. ሄጄ ላምጣው?
አረ ችግር የለም። ያ ማታ የሚዞር ሰው አይጠፋም ሄዶ የሚያመጣው ሰው ከኮርት ወጣ ማለት አራን ሰው አይ በቃ አሁን ክላሱ ይጀምር ሶ ቤዚክሊ ምን እንደምናደርገው ለመቅረጽ ስለማይመቸን ድሮን እናበራለን። ሶ ምን እንደምናደርገው DJI ፍላይ የሚባል አፕ አለና ሶ ኮኔክት ትለዋለህ። እዚህ ጋር ይመጣል ነው ኮኔክት ያደርጋል ከስልክ ጋር ጆይን ኦልሬዲ ኮኔክት አድርጓል። ፎሎ ሞድ ታደርገዋለህ። እንዲዞርህም ማድረግ ይቻላል፣ ፎሎም እንዲያደርግህ ማድረግ ይቻላል። አሁን ታስለማምደኛል። በቃ አሁን እየተከተለኝ ይቀርጻል። ሀሳብ አይገባም ብቻ እሷ እንዳንመተው ራሱ እንዳንመተው ና ከኋላችን ና Do you remember ቅድም ያልኩህ የነበረው ምን አልከኝ? ቤዚኮቹን ትንሽ ቅድም ነግረኸኛል፣ ግን እንደ አዲስ ድገምልኝ። አሁን ራኬት ለመለማመድ የሚፈልግ ሰው ከዜሮ እንዴት መለማመድ ይችላል? ራኬትን በብዛት ስትይዘው ብዙ ሰው ከአያያዙ ጀምሮ ምናምን ሽት ማለት አያያዙ ነው የምንጀምረው። ይገባል እዚህ ላይ ያው ቤት ተስፋ አደርጋለሁ። አያያዙ እንዴት ነው? እንደዚህ መጀመሪያ መሬት ላይ ቁጭ እናደርጋለን ራኬት። ኦኬ መጀመሪያ ራኬት መሬት ላይ ቁጭ እናደርጋለን። እሺ ከዛ ቁጭ እንዳለ ከመሬት ላይ just pick it up አንተ ዲገራ ፑሽ። አሁን እንደዚህ ነው። just double check ይችኛዋ ናክልክ on this part of the ራኬት ነው መሆን ያለበት። አውራ ጣቴ እዚህኛው ላይ መሆን አለበት። እዚህኛው ላይ አመልካች ጣት የሚባለው እንደዚህ እናደርጋለን ማለት ነው። አመልካች ጣት የሷ ናክል አይቺ እንትኗ በውጪ ሳይድ ያለችው እሱኛ ፖዚሽን ላይ ተመጣጣሽ። እሺ አሁን እንደዚህ ስትይዘው this is called the forehand grip. The forehand grip semi continental grip ነው የሚባለው ማለት ነው። ኦኬ so basically አሁን እንደምታደርገው ኳሱን ስትጠብቀው most of the time እንደዚህ አድርገን ኳሱን የምትጠብቀው። ኳሱ መጣ ወደ አንተ በግራ በኩል ነው የመጣው። በግራ በኩል ከመጣ ምንድነው የምታደርገው? ባክ ሃንድ ነው የምትጠቀም። ባክ ሃንድ ስትጠቀም በግራ በሁለት እጅ ነው። አሁን እሺ እኔ ራሴን እንደቀኝ አድርጌ ላስብና እሺ ግራኝ ነኝ ግን እንደቀኝ አድርጌ ላስብ። እሺ so በቀኝ መጣ ኳሱ በዚህ ሳይድ መጣ ኳሱ። እሺ ምንድነው የማደርገው? ስፕሊት ስቴፕ አደርገዋለሁ። ወደ ቀኝ እንዞራለን። ወደ ቀኝ ዞርኩኝ። ከዛን እቺኛዋን እንዲመች ላንተ ላሳይ። እሺ እቺኛዋን እንለቃታለን እጃችን face down rocket down ከዛን ትመጣለህ። so basically this is your contact point እንደዚህ this is your contact point and then ተጨርሰዋለህ በዛ። ኳሱ በመጣው ካንተ መራቅ አለበት። ኳሱ አንተ ጋር መቅረብ የለበትም። so how you know ኳሱን የቱ ጋር ነው መምታት ያለብኝ ብለህ የምታውቀው ኳሱ ካንተ ቦዲ መራቅ አለበት እና እዚህ አካባቢ መሆን አለበት። so እንደዚህ ስታደርገው አሁን እንደዚህ መጣ ከዚህ መጣ እዚህ ጋር ስትይዘው this is where you hit the ball. Okay so ትመታዋለህ ካሽ ታደርገዋለህ you follow through. Rocket goes first, body follows. so now ወደዚህ split ከዛን አሁን ራኬቱን ታስቀድመዋል። ከዛ እጅ እንደዚህ ጨርሷል፣ እግርን ጨርሷል። ዳስ መጨረሻ ላይ ካሽ the rocket. Okay so ትመጣለህ፣ ታዘጋጃለህ፣ ትመታለህ፣ እግርን ጨርሳለህ። እንደሱ ምሳሌ all the time ready position ላይ መሆን አለብህ። like this ready position እንደዚህ ነው። ኳሱ መጣ ስቴፕ አደርጋለሁ፣ ከፍታለሁ you see weapon effect ከዛን ጨርሳለህ። that's the forehand. አሁን forehandን ከኳስ ጋር ሞክረዋለሁ። በቀኝ በኩል ለመምታት ሞክራለሁ። ቀስ ብዬ ነው የምመታው። እንደዚህ ስመጣ ኳሱን ላከው ወደ እኔ። ኳሱን እጅ ላይ ኳስ ምንም አይኖር ስጠኝ፣ እሱንም ስጠኝ። አሁን ምንድነው የምታደርገው? ሬዲ ፖዚሽን ላይ ሆነ ጠብቀኝ። እንደዚህ ዱን እሺ ልክ ኳሱን ልመታው ስትል ስፕሊት ታደርጋለህ። ኦኬ ከዛን ትሄዳለህ። በዚህ ጋር ነው የሚመጣው ኳሱ። so you just have to hit it right. oh sorry my bad. hit መታ nice. don't worry about የት ኳሱ ነው የሚሄደው የሚለውን አትያዘው። አሁን ግሪፕ አያያዝን ይኸው ግሪፕን ከፍ አድርገን ያዝከው እታች እና be ready for it። እጅ ላይ ያዝከውን ኳስ ጣለው። be ready for it. ready position is right here. በአንዱ እጅ ቾኩን ትይዘዋለህ እንደዚህ። እሺ ሲመጣ አንዱ እጅ ይለቃል፣ አንዱ እጅ ብቻ የሚከተለው። እሺ I got it. nice look at it አሪፍ ነው። nice አሁን ምንድነው ኳሱን ራኬት የጨረሰበት ቦታ ኳሱ ይሄዳል። አያያዝን አስተካክለው። አያያዝ እንደዚህ ነው። አሁን ኳሱ እንደዚህ ሲጨርስ እዚህ ጋር ነው የጨረስከው። እዚህ ጋር ጨርሰው እዚህ ጋር መጨረሻ ላይ እንደዚህ ኳሱን የዘረጋበት ቦታ ኳሱ ይሄዳል። እጅን የዘረጋበት ቦታ ኳሱ ይሄዳል። ራኬቱ መጨረሻ ላይ ያረፈበት ቦታ ላይ ልክ ነኝ።
ሌላ ሰጣለሁ አሜስት ኢትስ ኦኬ ናይስ አሪፍ ነው yes I'm playing tennis baby keep it down እስቲ nice ልክ ነው yeah hustle nice አሪፍ ነው nice እጅን ለጋ ሳትኳት እጅን እዚህ ጋር ነው like ጫፏ ላይ yeah ከዛ ሶ ቤዚክሊ ጫፉ ላይ ነው የሚያዘልም ያያችሁት እንደዚህ ይቺን አሳይ ይቺ ሙቭመንት አያ እጅ እንደዚህ እየዞረ ነው እጅ አይዞር እጅ all the time down you ይሄ ነው ሙቭመንቱ let me show you እጅግ እስቲ አሳይ ልመታው ስትል እንደዚህ ነው መሆን ያለበት ይሄኛው እዚህ ጋር ነው እጅግ the whole time እንደዚህ ይዞራል በጣም እንደዚህ መጨፈንም የለበትም እንደዚህ ነው የምትመታው ኦኬ እንደዚህ ነገር ከዛን the whole time ኳሱ መጨረሻ ላይ እንደዚህ ያሳየው ቦታ አሁንም ሳይ ወደ ግራ መምታት ከፈለክ ወደ ግራ ትመታውና እዛው ትጨርሳለህ ወደ ቀኝ ከፈለክ ወደ ቀኝ ትመታውና ትጨርሳለህ ነው the whole time ግን ኳሱ ወደዛ እያሳየ ነው መሆን ያለበት እዛ ጋር ይሄው እንደዚህ ነገር እዚህ ጋር ነገር ያ አሁን ኳሱ ጋር እንስራ በጣም ከፍ አደረኩት እሷ ነገር ወደሃለች እሺ አሁን ነገር ነው ያ ናይስ እየለመድኩ ነው ናይስ አሪፍ ነው አሁን መጨረሻ ላይ ስጨርስ ወደ እኔ አድርገው ኳሱ እሺ ወደ እኔ ምታው እኔ ጋር ምታው ናይስ low battery that's it 30 ደቂቃ it's okay I'm telling you, that's where አሁን ደግሞ ምንድነው የምናደርገው ቤዚክሊ አይና እሱ ደግሞ እንጮሃለን ማለት ሌትስ ጎ አስበለ ካሽ ቮሊቦል እናድርገው እንዴ በግራ እንደዚህ ነው አይደል ያ 200 ባክሃንድ ማሻአላ አምርኪ እጅ ላይ ቃት ያዝ እሺ እጅ ፍሪ አሸነፍ ነካውች ነይ yes ነይ ያ ጨረስካችሁ ኳሱን ጥዬ ጨረስኩት ዋው እዚህ ቀስ ብለሽ ነካ እሺ ነካሽ ነካ ብቻ ፊት ለፊት ናይስ ልክ ነህ ይሄ ኳስ ሊያመልጠኝ አይችልም ለምን ካሜራው አላ ሶ ምን ተማርክ ካላችሁኝ እኔ በጣም ከባድ ነገር ነው ቀላል ነበር ይመስለኝ ይሄው ላበላብ አደረገኝ በጣም ላበላቡኛለሁ መጫወት መናገር ሲከብደኝ ድረስ ላበላብ አድርጎኛል ለትንሽ ካሜራው ስቸው ነው እንጂ ቅድም መጥቼው ነበር ኤኒዌይስ ቴኒስ ምን ተማርኩኝ አንደኛ ዘና ያደርጋል ደስታ ይሰጣል ደስ ይላል ደስ የሚል ፊሊንግ አለ ተዝናኑበታላችሁ ሶ መጫወት የምትፈልጉ ሰዎች ደግሞ ዳራሱ ስጦናችሁ የሆነ ኮሚኒቲ መመስረት እንችላለን ከዛ በኋላ በዛ ኮሚኒቲ መሰረት ተወሰኑ ሰዎችን ሰብሰብ አድርገን መጫወት እንችላለን ሶ መጫወት የምትፈልጉ ሰዎች በቃ ከፍላችሁ መሰልጠን የምትፈልጉ ሰዎች ቡክ ማድረግ ትችላላችሁ ስልክ ቁጥር ይቀመጥላችኋል ከዛ በኋላ መታችሁ ማሰልጠን ትችላላችሁ ባይዘው ትልቅ ቢዝነስ ሊሆን ይችላል ይሄ እኔ አሰልጥነው እኔ ፕሮፌሽናል ኮንኩኝ እሱም ደግሞ እናንተን ለማሰልጠን ዝግጁ ነው ኤኒዌይስ ወደ ጨዋታው እንመለስ አሁን ባክ ሃንድ ነው ፎከስ የምታደርገው እሺ አሁን ደግሞ ባክ ሃንድ ነው መማር ኳሶቹ እንዳለ ወደ ግራ ነው የምትሰጣቸው እንደዚህ ሰው ምን እንደምታደርገው ትሄዳለህ የቀኝ እጅ ከታች ይሆናል የግራ እጅ ከላይ ይሆናል ኳስ ወደ አንተ ወደ ግራ ሲመጣ ይሄ ነው የምትሰራው አንድ እግር ወደ ላይ ይላል አሁን ከመታ በኋላ you see yes እዚህ ጋር ነበርኩኝ እዛ እመጣለሁ እዚህ ጋር ከመጣሁ በኋላ እንደዚህ ነው ግን ኳሱ ዋናው እዚህ ጋር ችኛዋን ታች
ተጠንቀ ነው ተጠንቀ ነው ሙያ ባከ ጭንቀት አንድ ብዬ ጭንቀት አለው ጭንቅ ብዬ ያ በጣም you got it yeah I got it I think you got it ከዛ ያ አሁን ከኳስ ጋር ሞክሯል ኳሱን ስትይዘው ኖርማሊ ስትይዝ ይሄኛው እዚህ ጋር ከፋር ከዛን ትወርድና ነው ትመታዋለህ ቀለል አድርገህ የምትይዘው ጫፍ ጭምቅ አታርገው ቀለል በቃ ለእንደ ዳላ ነገር ያ ቀለል አድርገህ ትይዘውና እሺ ናይስ አይሽ get back to position እግሬ ልክ አይደለም ችግር የለም let's go ናይስ ነው አሁን አይሽ የግራውንድ ተጫዋች ነበር ነው ጎልፍ ተጫዋች ተመሳሳይ ናይስ come on ዋይ ካሜራውን አታክ ነው ማድረግ ነው ዛሬ ተነሳ እና ይሄን ይመስላል ጨዋታችን አሁን እኔ ነው የምሰበሰበው ኳስ የሚሰበሰበው እንደዚህ ነው ላሳያችሁ በየቦታው እየሄዳችሁ እንደዚህ ማድረግ ነው ማስገባት ወደ ውስጥ አዲስ አትሆንም ኳስ ሰብስበው ስትባሉ ወይዘሮ ጉዛሌ ነው አማን በጣም ንጹህ ደስ ይላል አም ለኪ ብሮ ቪዲዮ ለመስራት በጣም ነው የሚመቸው ወይዘሮ በስመ ጸዴ ነው የሚደርሽ we got a ball we got tennis baby we have it አሴ በሎች ስሜቱ ደስ ቀዝቀዝ ያለ ነው ሶ አሁን አሪፍ እየሆንን ነው ትንሽ ኢምፕሩቭ እያደረግን አይ እንዴት ነው አሁን ሪያንሲ ማለት ጉዞ እንዴት ነው ተስፋ አለ በጣም ተስፋ አለ አክቹሊ በእውነት በብዛት ሰዎች ሲጫወቱ የመጀመሪያ just like መምታት ነው የሚከብዳቸው ነገር መምታቱ ይከብዳቸዋል አንተ የምትላይ ጎበዝ ፉት ወርክ ነው የሚቀረው ፉት ወርክ ደግሞ ይመጣል ነው ትንሽ ምናምን ማለት አለበት ያ like ስፕሊት ስቴፕ አለ ኳሱ ይመጣል ስፕሊት ስቴፕ አድርገህ ከፍተህ ከእግር ጋር ሙቭመንት ታደርገዋለህ እሱ like ይመጣል ዋናው is like እጅ በስርዓት ይመታል ወይ የሚለው ነገር ፎርሙ በስርዓት ከያዝከው ኳሱ ምናምን ፕሪሲዥኑ ምናምን ይመጣል እንዳል ሌትስ ጎ ትንሽ ሞክርና የሚባል ነገር የለም አውች ይጋሚ የሚባል ነገር የለም ማለት ሶ ደከመኝ የሚባል ነገር የለም እንለማመዳለን ሌትስ ጎ አሁን በሁለቱም በኩል ያቀያየርኩም ሰጥ ናይስ ካም ኦን ባክ ኢን ፖዚሽን የቀኙን አሪፎኛል አሪፍ ያየው የግራውንድ ፒስ ነው ናይስ አሁን ያሰራችሁ ስፕሊት ስቴፕ አይሽ ሬዲ ይባላል ነው ናይስ አይ ቶክ I got this no rush bro በለው የዲካም መንፈስ ነው አየው ወገቤ ቋልቋል አሪፍ ሙቭመንት ያረክሽ ከማ አሁን ዝቅ ሲልብሽ እኔም እንደማርክ ታውቃለህ ይሲ ማነው ሳይመልስ ዝቅ ሲልብ ስላይስ ወደፊት ያስተምራል እንደዚህ ያለን ኤክስፒሪየንስ ኤክስፕሌን አድርገው አይ ምንድነው ብዙ ሰው መቶ የመጀመሪያው ሲጫወት ፕሮፌሽናል እንዲሆን ነው የሚፈልገው እኔ በቃ ፕሮሞን የመሰለኝ ስለ በአንድ ቀን የምትለው ይመስላል ኢቭን ፕሮፌሽናሎቹ ላይ በብዛት ከጉዳት በኋላ ምናምን ሲመለሱ አንድ ኳስ ለማምታት ያቀታቸዋል እጅ ላይ ነው የምትለምዳት ነገር ነው የሆነች በቃ ከርብ ነገር አለች አፕዴት የምታደርጋት ነገር አለች ላይክ አፕዴት ያረካት የምትሄደው እኔ አሁን ልጫወት ብል በጻል ልጅ ላሸነፍ ይችላል ከጫወት ረጅም ጊዜ Yeah, we were going to bring them once we're done. We're going to go on the other side and give them one. Alright. ሙሉ ኳሱን ወደ ውጭ ነው ያወጣሁትና ባካችሁ መልሶ ነው የሚለው ኳሱ ኖርማል ነገር ደስ የሚለው ነገር ብዙ ኳሶች ስለነበሩ ደስ ይላል እንደ በጣም ፈን ነው እንደ ስፖርት ነው በቃ ይደክማል ምናምን ተስፋ ያስቆርጣል ያ ነገር ያስተምራል ደስ ይላል like አሁን ለምሳሌ ደግመ እንዳትመጣ ያደርጋል አናደው ከዛን መልስ መጣ ነው እየተሻሻልክ ሶ በአንድ ቀን ቴብል ቴኒስ ማን ነው በአንድ ቀን ቴኒስ አይለመድም ደጋግማችሁ ስትመጡና ልክ እንደ ጀርኒ ሲሆን ነው የሚለመደውና ሶ በዛሬ ቪዲዮ ቴኒስ ምን እንደሚመስል ወሰነ ነገር አሳይቻችኋለሁ ተስፋ አደርጋለሁ thank you for watching if you are new for this channel please like and subscribe ማድረግ እንዳትረሱ መቻችሁ አይ እንጮት አልደከመኝ ማለት አሁን ደግሞ አንዴ በድሮን እንጮትና ከዛ ቪዲዮ ላይ ይገባል የዛሬው ቪዲዮ ይሄን ይመስላል እየተጫወትን ያልቃል ማለት ነው የቪዲዮ እናመሰግናለን thank you for watching subscribe